ደረሩስ ቤት ሲኖራችሁ ቁርስ ላይ እንደዚህ ቆንጆ አድርጋችሁ ሰርታችሁ አቅርባችሁ መብላት ትችላላችሁ። ሂዳይስ ኪችን ነኝ። እንዴት ናችሁ? በመጀመሪያ መጥበሻችን ላይ ዘይት እናደርጋለን። ከዛ በመቀጠል ሽንኩርት እናደርግና ትንሽ ቀላ ሲልልን የተከተፈ ቲማቲም እናደርጋለን። ቲማቲሙንም አንድ ላይ ከሽንኩርቱ ጋር እንጠብሰዋለን። እርድ ለጣዕም እና ለከለር ትንሽ እንጨምራለን ሳይበዛ፣ እሱንም አንድ ላይ እንጠብሰዋለን። ይህንን በደንብ መጥበስ አለብን ጣዕሙ ቆንጆ እንዲሆንልን። በዚህ መልኩ ከጠበስነው በኋላ ነጭ ሩዛችን ወይም ደግሞ ያደረ እንኳን ባይሆን ቅቅለን ቅዝቅዝ ያለ መሆን አለበት። ሩዛችንን እንጨምራለን። እንቁላል በደንብ የተመታ እንጨምርበታለን። ይህንን መካከለኛ ሙቀት ላይ አድርገን በደንብ አድርገን እንጠብሳለን። በመጨረሻ የኢትዮጵያ ቅቤ ጨው እናደርጋለን። ይህንንም አንድ ላይ እናዋህደዋለን። በመጨረሻ እንደዚህ ቆንጆ ሆኖ ደርሶልናል። ሳህናችን ላይ በትኩሱ አውጥተን መብላት ነው። ቃሪያ ውስጡ መጨመር እንችላለን። ልጆች ደግሞ የሚበሉ ከሆነ ከላይ ንስንስ ብናደርገው ቆንጆ ነው። ግዴታ ለቁርስ ብቻ መሆን አይጠበቅበትም። ለምሳም ለራትም እንዳማረጭ ማድረግ እንችላለን። እንደወደዳችሁት ተስፋ አድርጋለሁ። አስተያየታችሁን ጻፉልኝ። ቪዲዮን ከወደዳችሁት ላይክ፣ የምሰራቸው አዳዲስ ቪዲዮዎች እንዲደርሳችሁ ሂዳይስ ኪችንን ፎሎ ማድረግ አትርሱ። ስለተከታተላችሁኝ አመሰግናለሁ። ቻው